ይህ መልእክት ለመኮንን ላከ ነው። መኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አርፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስችህ 6 ወር ትተኛለህ። እዚህ ላይ አስቀምጬህ እረሳሃለሁ ነው ያለ ቪዛ ዱባይ ምናምን መሄድ እፈልጋለሁ። ለማንኛውም አርፈ ብትቀመጥ ወዳደራለሁ ካልክ እዚህ ላይ አስቀምጬህ እረሳሃለሁ። ለማንኛውም አርፈ ብትቀመጥ እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖርኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምርን አልነካም። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ይገባል እንደዚህ በዚህ መልኩ እንገናኛለን ብዬ ለአንድ ደቂቃ አስቤ አላውቅም። ግን ምርጫ ከሆነ ምን አደርጋለሁ? ምንም ማድረግ አልችልም ሲል ከዛ መውደቅ ብቻ ነው፣ ሌላ ምንም አማራጭ የለም። ከዛስ በኋላ ያለፉትን ዘመናትን በሙሉ ክፉንም ደጉንም አይተህ እንድትመለስ ነው ማድረግ። ለምን አሁንም ቅርበቱ ስላለኝ ለአንተ። ግን ወደ መኮንን ስትመጣ እርግጠኛ ነኝ ቤተሰቡን ተሰናብተና ሌላ ምንም አማራጭ የለኝም። ትዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ ነው። እንዲህ ነው እንዲያልከኝ መኮንን